ስንተኛ ትጅ ላይ ነኝ ይሄ ራቁቱ ስታይል አይነፋም ታውቃለህ ፍቅር ትጫወት ነበር አሁን እንደዚህ ያልሽ አሰክሽኝ ፍቅር ጠፍቶ ነው ጠፋ ንገረኝ እሺ ጠፍቶ ነው ፍቅር አረጀ ፍቅር እደሳ ታደሳልኩ እሺ ቲሸርት እንደሰው ጠብቀኛ ሰው ወደ ቤቴ እኮ ጠብቀኝ ሰው ቆይ ጠብቀኝ ሰው እኔ እዚህ ነው የምገባው እሺ ይሄኛው ከፈለጅ እንትን በይ ፍቅሩን እዚህ ጋር ነው ያለው ፍቅሩ ና ኮ ተዘራጋ ፍቅሩ እዚህ ጋር አንተ ጋር ነው ያለው አልቆበት ጨለማ ሆነብኝ አይ ያለ ፍቅሩ እዚህ ጋር ነው ያለው አይደል እዚህ ጋር ነው ፍቅሩ አልቆ ወደዚህ ተሸጋግረ ነው ተሸጋገረ አያ ፍቅሪ ለማንኛውም ፍቅሩ አልቆበት አይደለም ወደ ልጆቹ ተሸጋግሮ ነው አለ ቁርስ እንበላ ነው ና እንበላለን ና ታቀርብ ነው ዝናው ፈልገው ያ ምን እያረጋች ነው ስፖርት ጠፋ ስፖርት ግን በስፖርት አይደለም እኔ አለፋው ተጠቅሜ ነው ኢትዮጵያ ላይ ያለውን ባህላዊ ነገር ተጠቅሜ ነው ቁጭ በል እሱ ምን መሰለሽ ገብቶኛል ይሄ ያጠፋሁት ማለት ነው በጥበብ ነው ጠርቶ ነው ምንድነው ምን መሰለሽ የተመጣጠነ ምግብ ባለመብላት በመራብ ማለት ነው በራብ በራብ ቦርጭ ይጠፋል ሰውነት ይቀነሳል በቃ ይሄ እንግዲህ ኢትዮጵያ ላይ በቀላሉ የምታገኘው ነገር ነው ራብ ራብ ችግር የተመጣጠነ ምግብ አልሐምዱሊላህ በላል ማለት በጣም ችግር ላይ ነኝ ኖ ይሄ እንደ ኢትዮጵያ ባህል አልኩ ለስፖርት እኮ ታዲያ ምግብ አለመብላት በጣም አሪፍ ነው የታወቀው ኢትዮጵያውያን ብዙ ጊዜ የሚቀጥኑት የሚያብዱት ችግር የለውም ባለመብላት ነው የሚያብዱት አንዴ ላውራ እንጂ ሁላ ቅርብ አንዴ ላውራ እንጂ አንተ ወሬ ተጀመርክ አታባራ አይ እሺ ነገር ነው ሰናት ኦኬ ተመጣጣነ ምግብ ይሄ ነው እንዴ አመጣጥነ ለብዬ ዶም ያራመጣሽኝ እንደው ይሄንን ሳሪግ ነው ስንዴ ዳቦ ለምንድን እንደዚህ የሚገዛው ጉርሻ ይጎረሳል ታውቃለህ አይደለም ይሄን ስንዴ ዳቦ ለምንድን እንደዚህ የሚገዛው ወደሰተ ነው ይደዛ ቁጭ በል ለምን ስንዴ እንደዚህ የሚገዛው ምን አርገታለ ከስንዴ አይደለም አንቺ ይሄ አለ ሻለም ሌላ ያንኛው ትልቁም አለ ይሄ ኦቭን የሚባለው ይሄን ጥቁር ቂጣ ይሄ ጋገር አታረግም እንደዚህ ወንዶ ከዳቦ በዝም ብለሽ የምትገዢው እንቁላል ደግሞ ሁሌ ማሳነስ ነው የምፈልገው አስቀኛል ማለት እንቁላል የተመጣጠነ ምግብ እኮ መብላት አለበት ዝም ብለህ ያውቁር ወደ እስከሚሞላ ድረስ መብላት የለብህም መቀነስ ከፈለክ እንዴት ታውቃለህ ለመቀነስ አንደኛው ዘዴ በቃኝ እኮ ነው መቀነስ ከዚህ በላይ ወርድ ድረስ አለመብላት ከዚህ በላይ እንዴት ይጣ ነው እንዴ እንዴት ይጣ ነው ቀነስኩ ነው የምትለው አንተ በቃ ቀነስኩ ከዚህ በላይ ቀነስኩ የተመጣጠነ ምግብ ነው በቃ ሙሐመድ አሙዲ ኮ ሃያ ቦታ ኮ ታይ sit down cool Nadia እኔ እኮ አባላም ባባ እኔ እኮ ምግብ አወድም ነኝ ማለት
ያላህ ምን ማለት ነው? አላህ ምሳ ወዳለው አላህ ነው ወላሂ ያላህ ኒዕማ ነው። ጎበዝ እኮ ነህ አንተ። ያላህ ኒዕማ ነው እንዴ? ከወደዚህ ወደዚህ አጉርሽኝ ያዱ ተረጋጋ። ወዴት ነው ሩጫ? እንደዚህ ዘንጠው ነው እንጂ ጨርሰናል። መዘነቅ ነው። ማነው የዘነቀው? ዘንጣል። ይሄ ምን ስንት ዓመት ቲሸርት ይሄንን ሱሪ መቼ እንደገዛ ታውቃለህ? አዲስ ሲሆን ነው እንደ መዘነጥ የሚባለው። አዲስ ሲሆን እኮ አይደለም መዘነጥ የሚባለው። አሊ ምን ወስዶበት ነው? ቢጫ ሆናችሁብኝ ሳይሆን ላይ ምን ያው ጥፍሩ ዲኮር ደረሰብኝ። ኮንሳተር ወይ ነበር በሰው ላይ እንዴት እየመጣኝ ነው እየተነባደረ። አዎ ና እንጂ ታዲያ ምንድነው የምትገላገለው አንተ? ና ማሻሪ ቡና አልጠጣ ነው። ና ቡና ሱስ ነው። ሱስ አለብህ? የጠዋት ቡና እሱ ጨጓራህን ይነካል። ደግሞ ኦፕላስ አይደል እንደ ጨጓራህን ጎረቤት ሀገር አይነካም። ቪዲዮ መስራት የተውኩት ማለት ነው። ቪዲዮ መስራት የተውኩት በቃ አንተ ምክንያት ነው። ያው መገላገል ነው ስራው። በቃ እንስራ ላለው ነው የቆጥታለሁ ሲጋጋር ነው ባንቺ ምክንያት አራራፕ ምንድነው ለታለው ባንቺ ምክንያት ወይ አባታችን ሲጨፍር መሐመድ ጨፍር። ኧረ እንደሱ አልቀርጽህም አለ እኔ እሱ እንዳለ ኧረ ወላሂ እንደሱ አትበል። እኔ እንደሱ አልቀርጽህም ቆርጦ ይለቀዋል ቲክቶክ ላይ። ኧረ ወንድ እንደሱ አቂጥ ነው። አይሽ ወጋ እንደዚህ ወደኩኝ ምን ያረጋራ ደግሞ ያባባ ያዘ ምንድን ይሄ ደግሞ የማይጨፍር ሰው ማለት ይሄ ነው። አይጨፍር ከካሜራ ጀርባ ነው የሚያማርር። ጨፍር